አቤት እንደውኔ ሁላ እንደው እንቅልፍ ሁላ እኮ አልወስደኝ አለ ማታ ማታ እንደው ዝም ብዬ በይን የኔ ህይወት የኔ ማር የኔ ነፍስ ነገር እኮ ነው። አዎ ስልክ እኮ ገዛሁ ብታይም ሲያምር መስታወት በለው ልክ እሱ ራሱ መስታወት ልክ እንዳንተ ነው የሚያምር። ወይኔ ታድዬ እኔ ሁሉ እኮ ነው ናፈቀኝ የምርህና እኔ ናፍቀኝ ደግሞ በጣም እኮ ነው የምወድ። ወይኔ ኧረ ተው አታሳፍረኝ። ብታይ እኔ ሁላ አሁንማ ድምጥህ ራሱ ኩልል ብሎ እኮ ነው የሚሰማኝ። እና እኔ የምልህ ኧረ ቆይማ መቼ ነው የምንገናኝ? እኔስ እንደው ምን ልሁንልህ እናትህ እንደው እኔማ ናፍቆትህ ሊገለኝ። ኧረ እንደው ምን አባቴ ላድርግ? እኔ ሁላ እንደው ንፍቅ ብለኸኛል። ወይ እኮ ስወድህ እናትህ እንደው ይድልዱ አዋን ይቆራረጣል። አሁን በኋላ ልደውልልህ ማታ ስተኛ አይለ ስልክ ገዝተሽ አንቺ በእኔ በይታክቱ ገንዘብ ተገዛ የለ በሞቴ ዝግቢቱ ናት በሞቴ ጋቢ ሆኗል። ደሞች አንድ ጊዜ በስንት ጸሎት ያገኘሁት ባሌ ነው። ባሌ አንቺ በስንት ልመና በስንት ባልሽ ነው ይሄ እዚህ ላይ አንቺ ሄደከጂ በሞቴ ልንገርልሽ። ሃሎ እሺ ይኸውልህ ስማኝ የኔ አካል እችን ልጅ የወደድክ ሰው አንተ ተሆንክ ልጅ ሲጀመር ብድር አምናት ብድር የብድር ልጅ እዳ የሆነች ሰውን የወደድክ ልንገርህ። ታከይ ምን አይወልህ ስንት እንዳለባት ልንገርህ። እኔ ላይ ያመት ደቀቂኝ አንቺ ያመት ከሁለት ወር የቤት ክራይ ያለባት እሱን አስብ። ከዛ በላይ ደግሞ ባለፈው ታመምኩ ብላ ኢንዶስኮፒ ስክሪን ምናምን ብላ ብቻ ብዙ ነገር ብላ ወደ 8000 ብር ገደማ ገንዘብ ተቀብላኛለች። እሱንም ክፈል። ይሄን ሁሉ የምትከፍል ከሆንክ እቺን ብድራም ልጅ መውሰድ ትችላለች። ቻው ልበለው ምን አውቃለሁ ተከፍሏለህ። ከፋይ ነው አለቷ ከፋይ ነው። በል እሱ ስልኩ ዝግቢቱ ናት። ደውል በእኔ በኩል ታገኛታለህ። ስትከፍል ነው የምትወስደው። ኧረ በሞቴ